ቴንስ ማለት ጊዜ ማለት አይደለም። ጊዜን ለመግለጽ የምንጠቀምበት የግራመር ክፍል እንጂ። ዛሬ ስለ ቴንስ የምናይ ይሆናል። ቴንስ 3 ታይፖች አሉት። የመጀመሪያው ፕሬዘንት ቴንስ ይባላል። ሁለተኛው ፓስት ቴንስ ይባላል። ሶስተኛውና የመጨረሻው ደግሞ ፊውቸር ቴንስ በመባል ይታወቃል። እኔ ሲሳይ ተሰማ ነኝ። ይህ ክላይማክስ እንግሊሽ ቻናል ነው። ይህንን ቻናል ሰብስክራይብ በማድረግ እዚህ ቻናል አባል ይሁን። እንግዲህ ቀደም ብዬ ለመግለጽ እንደሞከርኩት ቴንስ ጊዜን ለመግለጽ የምንጠቀምበት የግራመር ክፍል እንጂ ቴንስ ጊዜ እንዳልሆነ ልነግራችሁ እወዳለሁ። ዛሬ እንግዲህ የምናየው ስለ ፕሬዘንት ቴንስ ነው። ምክንያቱም በኢፒሶድ ከፋፍለን አንድ ለአንድ የምናይ ስለሚሆን it's so bulky, so that's why we can't reach out roughly, that's why I'm just saying now። ስለዚህ ሁሉንም ባንዴ ማድረግ ስለማንችል ራፍሊ ነው የሚሆንብን። ስለዚህ ዛሬ ሲምፕል ፕሬዘንት ቴንስን እናያለን። actually ፕሬዘንት ቴንስ 4 ፓርቶች አሉት። የመጀመሪያው ፓርት ሲምፕል ፕሬዘንት ቴንስ ይባላል። ሁለተኛው ፕሬዘንት ኮንቲኒየስ ቴንስ ይባላል። ሶስተኛው ፕሬዘንት ፐርፌክት ኮንቲኒየስ ይባላል። ሌላኛው ደግሞ ፕሬዘንት ፐርፌክት ይባላል። ስለዚህ እነዚህን አንድ በአንድ የምናይ ነው የሚሆነው። በዛሬው ኤፒሶድ የምናየው ስለ ሲምፕል ፕሬዘንት ቴንስ ነው ማለት ነው። እንግዲህ ስለ ሲምፕል ፕሬዘንት ቴንስ ስናነሳ እነዚህን 4 ነገሮች ማወቅ ይጠበቅብናል። የመጀመሪያው ሲምፕል ፕሬዘንት ሲነሳ አብሮ ሊነሳ የሚያስፈልገው ስለ ፋክት መሆን አለበት። ማለት አንድ ሰው በሲምፕል ፕሬዘንት ቴንስ ሴንቴንስ መስርቶ የሚያወራ ከሆነ ያ ሰውዬ የመጀመሪያው እያወራ ያለው ስለ ፋክት መሆን አለበት። እንግዲህ ሲምፕል ፕሬዘንት ቴንስን በፋክት እንዴት ነው የምንጠቀመው ስትሉ፣ ለምሳሌ በሲምፕል ፕሬዘንት ቴንስ ፋክትን ወይም ደግሞ አንድን እውነታ ለመግለጽ ስንፈልግ፣ ለምሳሌ አንድ ሰው ዶክተር ከሆነ ወይም አበበ ዶክተር ከሆነ አበበ ኢዝ ዶክተር እንላለን። አበበ ኢዝ ዶክተር ወይም ደግሞ አበበ ዶክተር ነው ማለታችን ፋክት ነው። ሊትራሊ ሆስፒታል እንደሚሰራ አይተናል፣ እናውቀዋለን፣ እኛንም አክሞን ይሆናል። ስለዚህ ይሄ ፋክት ነው፣ ሀገር ያወቀው እውነታ ነው። ስለዚህ ይህንን እውነታ ለሰው የምንነግረው በሲምፕል ፕሬዘንት ቴንስ ነው። አበበ ኢዝ ዶክተር ሊቀየር የሚችል ጉዳይ አይደለም። ዶክተር የነበረው ዘበኛ ሊሆን አይችልም ማለት ነው። cause it's fact። ስለዚህ ለምሳሌ አበበ ኢዝ ዶክተር፣ ይሄ አፈርሜቲቭ ሴንቴንስ ይባላል። ወደ ኔጌቲቭ ስናደርገው ወይም ደግሞ አበበ ዶክተር አይደለም ማለት ስንፈልግ አበበ ኢዝ ናት ዶክተር፣ አበበ ኢዝ ናት ዶክተር። ስለዚህ ኔጌቲቭ ሲሆን እንደዛ ይሆናል፣ ኢዝ ናት። ሌላው ኢንትሮጋቲቭ የምንለው ነው። ኢንትሮጋቲቭ ሲሆን ወይም ደግሞ ጥያቄያዊ ሲሆን ኢዝ አበበ ዶክተር፣ ኢዝ አበበ ዶክተር። ስለዚህ አበበ ዶክተር ነው ወይ እንደማለት ነው። ስለዚህ ሲምፕል ፕሬዘንት ቴንስን ለፋክት እንጠቀማለን ማለት ነው። ለፋክት እንጠቀማለን። ሌላኛው ለጀነራል ትሩዝ። አክቹሊ ፋክት እና ጀነራል ትሩዝ የሚመሳሰል ነገር አለበት፣ ግን ጀነራል ትሩዝ ስንል ሳይንቲፊክሊ ፕሩቭ የተደረጉ ነገሮችን ስናወራ ነው። ለምሳሌ ውሃ በ100 ዲግሪ ሴልሺየስ ይሞቃል ወይም ይፈላል ስንል the water boils at 100 ዲግሪ ሴልሺየስ። ስለዚህ ውሃ በ100 ዲግሪ ሴልሺየስ ይሞቃል ያለ ነው። the water boils ስንል boil የምትለዋ verb ናት፣ ኤስን እንጨምራለን። call it is singular, you got it? so the water boils at 100 degree celsius የሚለው water የሚለው ውሃ የሚለው ሲንጉለር ነው። actually it ነው። it ሲሆን third person singular ሲሆን ies es እና s እንጨምርባቸዋለን ማለት ነው verboቹ ላይ። ስለዚህ the water boils at 100 degree celsius, so this is scientifically proved actually። ስለዚህ የተረጋገጠ ነገር ስለሆነ ሳይንስ አረጋግጦት ያስቀመጠው ነገር ስለሆነ ለጀነራል ትሩዝ እንጠቀማለን ማለት ነው። ለምሳሌ the sun rises in the east፣ ፀሐይ የምትወጣው በስተምስራቅ ነው። ስለዚህ ይሄ ሳይንቲፊክሊ ፕሩቭድ ነው ወይም ደግሞ የተረጋገጠ ነው። ስለዚህ ፀሐይ በስተምስራቅ መውጣቷ እውነታ ስለሆነ ለእውነታ እንጠቀማለን ማለት ነው። ሌላው ደግሞ ሃቢትን ወይም ደግሞ ልማድን ለመግለጽ እንጠቀማለን። ለምሳሌ ጠዋት ተነስታችሁ ሻወር የምትወስዱ ከሆነ፣ ጂም ቤት የምትሄዱ ከሆነ፣ እዛም ትምህርት ቤት የምትሄዱ ከሆነ፣ እዛም ተመልሳችሁ
ሰራተኛም ከሆነ ስራ ቦታ የምትሄዱ ከሆነ ጀስት ከስተም ወይም ደግሞ ልማድ ሃቢቹዌት ያደረጋችሁትን ነገር ለመግለጽ ሲምፕል ፕሬዘንት ቴንስን ትጠቀማላችሁ። ለምሳሌ I wake up early in the morning በማለዳ ነው የሚነቃው፣ ቀደም ብዬ ነው የሚነቃው። ጀስት እንደዛ እንደማለት። ስለዚህ ከስተም ወይም ደግሞ ሃቢትን ለመግለጽ እንጠቀማለን ማለት ነው። ሌላው ደግሞ ለፊውቸር ፕላን ወይም ደግሞ ፕላኖችን ለመግለጽ ስፔሻሊ ታይም ቴብል የሆኑትን ማለት በሆነ ስኬጁል ተጽፈው ታይም ቴብል ላይ የተጻፉ ነገሮችን ለምሳሌ our train leaves at 9 p.m. our train leaves at 9 p.m. ስለዚህ ትሬን ሲንግለር ነው ወይም ደግሞ ነጠላ ነው። ስለዚህ ነጠላ ስለሆነ leaves እንላለን። our train leaves at 9 p.m. ስለዚህ ይሄ ምንድነው ማለት ነው? ፊውቸር ፕላን actually 9 p.m. ላይ ወይም ደግሞ ከሰዓት በኋላ 9 ሰዓት ላይ እንደሚለቅ ስኬጁል ወይም ደግሞ ታይም ቴብል ላይ ተጽፎ እናገኛለን። actually ስኬጁል የሆነ ነገር ነው፣ ያለቀለት ጉዳይ ስለሆነ ላለቀለት ጉዳይ አሁን ለምሳሌ የሆነ ዝናብ እየዘነበ ዝናቡን ለማቧራት እያሰባችሁ የሆነ ሰው እንሂድ ሲሏችሁ ወይም ደግሞ የሆኑ ሰዎች እንሂድ ምናምን ሲሏችሁ ምንድነው የምትሉት? ለምሳሌ መሄድ ካልፈለጋችሁ ዝናቡ እስኪሄድ አልሄድም ለማለት actually for future ነው። ስለዚህ ዝናቡ እስኪያቆም ድረስ አልሄድም ለማለት አሁን go out until it stops raining. it stops raining. ስለዚህ it stops የሚለው stops raining የሚለው stops የምትለው verb ዋናት s የተጨመረችው it ስለሆነ it stops raining። ስለዚህ ዝናቡ እስኪያቆም አልሄድም I won't ወይም ደግሞ I will not። ስለዚህ ከፊውቸር ጋርም እንጠቀማለን ማለት ነው። so this is the usage of simple present tense። ሌላው ደግሞ ጆኮችን፣ ስቶሪዎችን፣ ስፖርት ወርኮችን የመሳሰሉትን ለምሳሌ ስፖርት ላይ ሲዘገብ ምናምን ሜሲ እንዲጎል አስገባ እንዲያስቆጠረ ምናምን ሲባል ሲምፕል ፕሬዘንት ቴንስ ነው ጀስት ምክንያቱም ስፖርት ዘጋቢው ኮሜንታተሩ ከረንት ኢሹ ነው የሚዘግበው። አሁን ላይ የተካሄደ ያለ ነገር አሁን ላይ የሆነ ያለ እውነታውን ነው የሚዘግበው። ኳሱን መታው ጎሉ ሊያስቆጥር ነው ምናምን ሲል just he is speaking about the current situation. You got it? So ስለዚህ not only the current situation, the situation is already now. So all over now እሱን ለመግለጽም ይጠቀምበታል ማለት ነው። ስለዚህ ስቶሪዎችን፣ ጆኮችን የመሳሰሉትን ለመግለጽ ሲምፕል ፕሬዘንት ቴንስ ይጠቀማል ማለት ነው። actually ኮሜንታተሩ ሲምፕል ፕሬዘንት ቴንስ ተጠቅሞ ይዘግባል ማለት ነው። ለምሳሌ ጆክ ወይም ደግሞ ቀልዶችን ስናወራ ስቶሪዎችን ስናወራ ምናምን most of the time simple present tense ነው የምንጠቀመው ማለት ነው። ለምሳሌ ወደ ፋክት ስመለስ I like tea የሚል አለ። ለምሳሌ ቨርቡ ላይክ ነው። አይ የምትለዋ ሳብጀክት ናት። ቲ የሚለው ደግሞ ኦብጀክት ነው። I like tea ማለት ሻይ እወዳለሁ ማለት ነው። ሻይ እወዳለሁ ማለት ነው። ሻይ አልወድም ለማለት ደግሞ I don't like tea. I don't like tea። ጥያቄ ስናረግ ደግሞ do I like tea? do I like tea? ሻይ እወዳለሁ ወይ? do I like tea? ስለዚህ እነዚህን ማወቅ አለብን። ፋክት ላይ ነው I like tea ካለን ኔጌቲቭ ስናረግ I am not like tea አንልም። ምክንያቱም ከI am በኋላ ከhe is ከshe is ከit is ምናምን we are ምናምን የመሳሰሉት ሲመጡ verb 1 መጠቀም ስለማንችል ማለት ነው። verb 1 መጠቀም አንችልም። ምናልባት ከI am በኋላ ናውን መጠቀም እንችላለን። ለምሳሌ I am a doctor. I am a doctor። ስለዚህ ዶክተር የምትለዋ ናውን ናት። ለምሳሌ I'm happy አድጀክቲቭ መጠቀም እንችላለን። እኔ ደስተኛ ነኝ። I'm happy እኔ ደስተኛ ነኝ ማለት እንችላለን። ሌላው ደግሞ present participle የምንለው ወይም ደግሞ gerund form verb by ing የምንለው ለምሳሌ I am eating my lunch ምሳዬን እየበላሁ ነው። I am eating ከI am በኋላ gerund form መጻፍ እንችላለን። ነገር ግን verb 1 መጠቀም በጭራሽ አንችልም። it's impossible። ስለዚህ ምን ማድረግ አለብን ማለት ነው? auxiliary verb መጠቀም ይኖርብናል። ምን ለማድረግ? ኔጌቲቭ ለማድረግ እና ለጥያቄ። ስለዚህ I like tea ካልኩ ሻይ እወዳለሁ ያልኩ ነው። ሻይ አልወድም ማለት ስፈልግ ደግሞ I am not like tea አልልም። it's impossible አይሆንም። cause ከverb 1 ጋር
አይ አም ስለማሄድ አይ አም ብቻ ሳይሆን ዩ አር ሺ ኢዝ ኢት ኢዝ ምናምን የሚባሉ ነገሮች። ስለዚህ ምንድነው ምለው አይ ዶንት ላይክ ቲ ሻይ አልወድም ማለት ነው። ሌላው ደግሞ ጥያቄ ሳደርገው ዱ አይ ላይክ ቲ ሻይ እወዳለሁ፣ ዱ ዊ ላይክ ቲ ሻይ እንወዳለን፣ ዱ ዴይ ላይክ ቲ ሻይ ይወዳሉ እንደማለት ነው። ስለዚህ መገረባበጥ ነው። ኦክሲለሪ ቨርቡ ፈርስት ይሆናል። ዱ አይ ላይክ ቲ ዱ አይ ላይክ ቲ that's it። ስለዚህ ዱ ዩ ላይክ ቲ let me know in comment ሻይ እንደምትወዱ ኮሜንት ላይ አሳውቁኝ። እንግዲህ ይህንን ቻናል ሰብስክራይብ በማድረግ ላይክ በማድረግ እንዲሁም ሰፖርት ያደረጋችሁ ኮሜንት ላይ እንድትጽፉልኝ እና እንድታበረታቱኝ እጠይቃለሁኝ። ለቻናሉ አዲስ ከሆናችሁ አሁንም ሰብስክራይብ አድርጉ። Thank you።